ሰላም ውድ ቻናል ቤተሰቦች፣ ዛሬ ደግሞ በሌላ ቪዲዮ ተመልሰናል። የዛሬው ቪዲዮ በአዲስ አበባ ከተማ አስተዳደር ቢሮ በ2017 ዓመተ ምህረት ለስድስተኛ ክፍሎች የሁለተኛ መንፈቅ ዓመት የተዘጋጀ የአማርኛ ቋንቋቸው የአፍ መፍቻ ለሆኑ ተማሪዎች የሞዴል ፈተና ነው። ጥያቄው የተለያዩ ይዘቶች ያዙ ሲሆን የዛሬውን ከጥያቄ ቁጥር 1 እስከ 20 የምንመለከት ይሆናል። መመሪያ 1 ምን ይላል? ከዚህ በታች ለቀረቡ ጥያቄዎች የተሰጡትን አማራጮች መካከል ትክክለኛ መልስ ያዘውን ፊደል ምረጡ ይላል። አንደኛ ጥያቄ ሰውየው ከዛፍ ላይ ክፉኛ ወደቀ በሚለው አረፍተ ነገር ውስጥ የቃል ክፍሉ ተውሳከ ግስ የሆነው ቃል የትኛው ነው ይላል። ሰውየው ከዛፍ ላይ ክፉኛ ወደቀ አይደለም የሚለው በዚህ አረፍተ ነገር ውስጥ ተውሳከ ግሱን ነው ለዩ የሚለን። ስለዚህ እዚህ ጋር አሁን ሰውየው የሚለው ምንድነው? ስም ነው። ከዛፍ ላይ ይሄም እንደ ስም ነው፣ ዛፍ ስም አይደለ? ከዛ ክፉኛ ደግሞ ምን ይሆናል? ተውሳከ ግስ። ከዛ ወደቀ ደግሞ ድርጊት አይደለ? ይሄ ደግሞ ግስ ይሆናል ማለት ነው። ስለዚህ በዚህ አረፍተ ነገር ውስጥ ክፉኛ የምንለው ምን ይሆናል ማለት ነው? ተውሳከ ግስ ይሆናል ማለት ነው። መላ ያለው ትክክለኛ ምርጫ ይሆናል። ሁለተኛ ልጁ ለጓደኛው መጽሐፍ አዋሰው በሚለው አረፍተ ነገር ውስጥ ኢርቱ ተሳቢ የሆነው ቃል የትኛው ነው? ሀ አዋሰው፣ ለጓደኛው፣ ሐመርሃ መጽሐፍ፣ ልጁ። መልሱ ምን ይሆናል? ለጓደኛው የሚለው ኢርቱ ተሳቢ ይሆናል ማለት ነው። ርቱ ተሳቢ የምንለው ምንድነው? መጀመሪያ የምንለው ድርጊቱ በቀጥታ የሚያርፍበት ነገር ማለት ነው፣ ወይም ደግሞ አካል ሊሆን ይችላል። በዚህ አረፍተ ነገር ደግሞ ድርጊቱ በቀጥታ የሚያርፈው ምን ላይ? መጽሐፉ ላይ ነው፣ የተሰጠው ነገር ስለሆነ ማለት ነው። ኢርቱ ደግሞ የምንለው ምንድነው? በተዘዋዋሪ ድርጊቱ የሚያርፍበት ወይም ደግሞ የሚቀበለው አካል ነው ማለት ነው። ይሄ አሁን ለምሳሌ ርቱ ተሳቢ የምትባሉ ምን ይሆን ነበረ? መጽሐፍ የሚለው ይሆን ነበር። ግን ኢርቱ ስለሚል ለጓደኛው የሚለው መልስ ይሆናል ማለት ነው። ሶስተኛ ከሚከተሉት ውስጥ በጥያቄና መልስ የሚቀርብ የስነ ቃል አይነት የትኛው ነው? ምን ስነ ቃል? ሀ ተረት ተረት። ይሄ ጥያቄና መልስ አይደለም፣ ጀስ አንድ ሰው አለ እሱ ነው የሚተርከው፣ ስለዚህ አይሆንም ማለት ነው። ሁለተኛ ሙሾ የምንለው የሆነ እንደ ሽለላ አይነት ነገር ሲሆን ይሄም ደግሞ ጥያቄና መልስ የለውም። ሐመርሃ እንቆቅልሽ። ይሄ ግን በጥያቄና መልስ ሁለት ወይም ይሆናሉ ከዛ በላይ የሆኑ ሰዎች እየተጠያየቁ የሚዝናኑበት የስነ ቃል አይነት ነው። ፉከራና ሽለላ ይሄ ታውቁታላችሁ። ስለዚህ ትክክለኛ መልስ እንቆቅልሽ የሚለው ይሆናል ማለት ነው። አራተኛ ከታች ከተዘረዘሩት ውስጥ የቃል ክፍላቸው ስም የሆኑት ቃላት የትኞቹ ናቸው? ምን ስም። እነኚህ ዋና ነገሮችን ፈተና ሲሰሩ ማስመር ይልመድባችሁ፣ ምክንያቱም አሪፍ ነው። ጥያቄውን እዚህ ምርጫውን ስትመርጡ ስፔሲፊክሊ እንድመርጡ ስለሚረዳችሁ ማለት ነው። ሀ አረመ፣ ኮተኮተ፣ ለመለመ። ስለዚህ ይሄንኛው ምንድነው? አረመ ድርጊት አይደሉ? ድርጊት ደግሞ ምንድናቸው? ግስቶች ናቸው። ስለዚህ መልስ አይሆንም ማለት ነው። ለትሁት፣ ብርቱ፣ ደግ። እነኚህ ደግሞ ምንድናቸው? ስምን አይደለም የሚገልጹት። ስለዚህ እነኚህ ምንድነው? ቅጽል ስለሆኑ አይሆኑም ማለት ነው። ሐመርሃ አዋሽ፣ መጥረቢያ፣ ጎመን። እነኚህ ምንድናቸው? ስም። አዋሽ ይሄ የወንዝ ስም፣ መጥረቢያ ታውቃላችሁ፣ ጎመን ደግሞ የእጽዋት። ስለዚህ መልሱ ምን ይሆናል? ሐመርሃ አዋሽ፣ መጥረቢያ፣ ጎመን የሚለው መልስ ይሆናል። የእነኚህ ወደ እንደ ስለ ደግሞ ምንድናቸው? መስተዋድድ ተብለው ይጠራሉ ማለት ነው። አምስተኛ አለሚቱ ከገበያ አዳራሽ ቦርሳ፣ ጫማ፣ ቀሚስ፣ ሽቶ እና ሻንጣ ገዛች። በዚህ በዳሽ ቦታ ላይ
የሚገባውን በክፍት ቦታው ገብቶ አረፍተ ነገሩ የሚያሟላው ስርዓተ ነጥብ የሚጠየቅ ነው አይደል? ስለዚህ የሆኑ በዝርዝር ነገሮች መካከል የሚገባ ደግሞ ስርዓተ ነጥብ ምንድነው? ሀ አራት ነጥብ አረፍተ ነገር መጨረሻ ላይ የሚገባ ነው። ለነጠላ ሰረዝ ይሄ ትክክል ነው። ሐመሯ ጥያቄ ምልክት ይሄ ጥያቄ አረፍተ ነገር መሆኑን ለማሳየት ነው። አንድ ነጥብ ደግሞ የተለያዩ ጥቅሞች አሉት፣ ግን እዚህ ጋር ጥቅሙ የለም። ስለዚህ ለመልስ ይሆናል ማለት ነው። ስድስተኛ ልጅቷ የምትወደው ውሻ ስለጠፋባት አዘነች። የተሰመረበት ቃል አይነት ምንድነው? የቃል አይነት ምንድነው ነው። ስለዚህ አዘነች የሚለው ምንድነው የሚገልጸው ማለት ነው። እዚህ ምርጫ ውስጥ ካሉት ምን ነው የሚገልጸው? ሀ የማይሻገር ግስ፣ ለ ተሻጋሪ ግስ፣ ሐመርሃ የትንቢት ጊዜ ግስ፣ መ የአሁን ጊዜ ግስ። ስለዚህ አዘነች የሚለው ምንድነው? አዘነች ምንድነው? ድርጊት ነው አይደለ? ስለዚህ ይሄ ደግሞ ምንድነው? ድርጊት ከሆነ ምን ይሻገራል እንዴ? አይሻገርም። ምክንያቱም አዘነች ካለ ምን ወይስ ማንን ምናምን የሚባል ነገር የለም። ስለዚህ ምንድነው? የማይሻገር ግስ እንላለን ማለት ነው። ተሻጋሪ ግስ ምንለው ደግሞ ድርጊቱ ወደ ሌላ አካል የሚሻገር መሆን አለበት። አሁን ለምሳሌ ላሚቷ ሳሩን በላችሁ ቢል በላችሁ የሚለው ምንድነው? ተሻጋሪ ግስ ነው። ምክንያቱም የሆነ ነገር ላይ ምኑን በላችሁ ቢል ሳሩን የሚል አለ፣ የሆነ ነገር አለ ማለት ሌላ አካል አለ። ግን ልጅቷ የምትወደው ውሻ ስለጠፋባት አዘነች ነው የሚለው እንጂ ምን አዘነች ቢባል ውሻ ስለጠፋ አይሆንም። ስለዚህ ውሻ ስለጠፋባት የሚለው ናውን መሆን አይችልም። ስለዚህ ናውን መሆን የሚችል ነገር ሲሆን ብቻ ነው፣ ስም መሆን የሚችል ነገር ሲሆን ብቻ ነው ተሻጋሪ ግስ ምንለው። የትንቢት ጊዜ ግስ ደግሞ ምንለው የወደፊትን የሚያሳይ ግስ ሲሆን ነው። ይሄ ግን ምንም ወደፊት የሚያሳይ ነገር የለም። አዘነች አሁን ያውን ጊዜ ግስ ያውን ጊዜን የሚያሳይ ነገር ስለሌለው የማይሻገር ግስ የሚለው መልስ ይሆናል ማለት ነው። ጥያቄ ቁጥር 7 ከወዳጆቻቸው የሚለው ቃል ተተንትኖ ሲጻፍ ትክክል የሆነው የቱ ነው? እንዳለን ለጣጥለን ማለት ነው። ሀ ከወዳጆች አቸው፣ ለ ከወዳጅ ኦች አቸው፣ ሐመርሃ ከወዳጅ ኦች አቸው፣ መ ከወዳጆች ቻቸው ይላል። ስለዚህ ትክክለኛው መልስ የቱ ነው? ትክክለኛው መልስ ሐመርሃ ነው። ምክንያቱም ከምንድን ነች? እዚህ ጋር ቅጥያ ነች፣ ከተነጥላለች። ዋናው ቃል ምንድነው ደግሞ? ወዳጅ የሚል አለ፣ ኦችም አለ እዚህ ጋር ቅጥያ፣ አቸውም የሚል ሌላ ቅጥያ ነው። ስለዚህ ይሄ ነው በትክክል ተተንትኖ የተጻፈው። ስለዚህ መልሱ ሐመርሃ ይሆናል ማለት ነው። 8ኛ ልቦለድ ከደራሲው ምናባዊ ፈጠራ የሚመነጭ የሰው ልዩ ልዩ ገጽታዎችን ማሳየት የሚችል የስነ ጽሑፍ ዘርፍ ነው። በመሆኑም ሕይወትን በተመሳስሎ ቀርጾ ማሳየት የሚችል በቁሙ ግን እውነት ያልሆነ ድርሰት ነው የሚለው ሀሳብ በየትኛው አንቀጽ ማስፋፊያ ስልት የቀረበ ነው ይላል። ሀ በትረካ፣ ለ በገላጭ፣ ሐመርሃ አመዛዛኝ፣ መ በስዕላዊ ይላል። ያው እዚህ ጋር አሁን ለምሳሌ ምንና ምን እያወዳደራል? ልቦለድንና ይሄ ህይወትን ተከትሎ ተመሳስሎ የትክክለኛ ህይወት ነው ወይም ደግሞ ሪል ላይፍን ነው እያወዳደረ ያለው። ስለዚህ ሁለቱን እያነጻጸረ ያለ ስለሆነ ምን እንለዋለን? አመዛዛኝ ድርሰት እንለዋለን። አመዛዛኝ ድርሰት ምንድነው? ሁለት ነገሮችን በማነጻጸር ወይም በማወዳደር የሚገለጽበት የድርሰት አይነት ነው። ስለ ድርሰት የሰራው ቪዲዮ ስላለ ደግሞ ቪዲዮን አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። ጥያቄ ቁጥር 9 ከስር ከቀረቡት ውስጥ የተጽኦ ስም የሆነው የትኛው ነው ይላል። ሀ ወንጪ አዲስ አበባ ደጀኔ፣ ለ ወንድ ተራራ ቤት፣ ሐመርሃ ትምህርት ጥላቻ እውቀት፣ መ ድንጋይ ከተማ እንጨት። የተጽኦ ስም ምንለው ምንድነው? ለአንድ የተወሰነ አካል ወይም ቦታ ወይም ደግሞ የውሃ አካል የተሰጠ ስም መጠሪያ ምን እንለዋለን? የተጽኦ ስም እንላለን። ስለዚህ ወንጪ አዲስ አበባ ደጀኔ የሚለው መልስ ይሆናል ማለት ነው።
10ኛ ከሚከተሉት ውስጥ ስለ አንቀጽ ምንነት ትክክል የሆነው ምን የአንቀጽ ምንነት ትክክል የሆነው ሀ በልዩ ልዩ ነጠላ ሀሳቦች የተደራጀ የድርሰት አካል ነው። አዎ ልክ ነው አይደለም? ይቅርታ ይሄ ትክክለኛ መልስ አይደለም። ለ በአንድ ነጠላ ሀሳብ የተደራጀ የድርሰት አካል ነው። ይሄ ትክክል ነው። ሐመርሃ በሁለትና ከዛ በላይ በሆኑ ኃይለ ቃሎች የተደራጀ የድርሰት አካል ነው። ይሄ አይሆንም። መ በአንድ መዘርዘራዊ አረፍተ ነገር የተደራጀ የድርሰት አካል ነው። አይሆንም። ትክክል። ስለ አንቀጽ ምንነት የሚገልጸው ምንድነው? በአንድ ነጠላ ሀሳብ ላይ የተደራጀ የድርሰት አካል ነው የሚለው መልስ ይሆናል ማለት ነው። ለመልስ ነው። 11ኛ የዛሬ አመት ዳሽ በአሁኑ አመት ለጉብኝት ወደ ጃፓን እሄዳለሁ ለሚለው አረፍተ ነገር ተስማሚ የሆነው መሻገሪያ ቃል የትኛው ነው? ሀ ይሁን እንጂ፣ ለ ስለዚህ፣ ሐመርሃ ወይም፣ መ ነገር ግን። እዚህ ጋር አሁን እስቲ እናንብበው ድጋሚ ጥያቄውን። የዛሬ አመት ዳሽ በአሁኑ አመት ለጉብኝት ወደ ጃፓን ሄዳለሁ ነው። እስቲ እያስገባን ነው። የዛሬ አመት ይሁን እንጂ በአሁኑ አመት አይባልም። የዛሬ አመት ስለዚህ በአሁኑ አመት ይሄም አይባልም። የዛሬ አመት ወይም በአሁኑ አመት ለጉብኝት ወደ ጃፓን እሄዳለሁ። ይሄ ትክክለኛ መልስ ይሆናል። መ የዛሬ አመት ነገር ግን በአሁኑ አመት አይባልም። ስለዚህ ትክክለኛ መልስ ሐመርሃ ወይም ይሆናል ማለት ነው። እና እስካሁን እዚህ ድረስ ከተከታተላችሁ ቪዲዮ ተመችቷችኋል ማለት ነው። እና እስኪ አንዴ ቻናሉንም ሰብስክራይብ በማድረግ እና ቪዲዮንም ላይክ በማድረግ እንዲሁም የተሳሳትኩት ነገር ካለ ደግሞ ኮሜንት ላይ በመግባት ሀሳብ አስተያየታችሁን ጻፉ። እና ደግሞ መሻሻል ያለበት ነገር ካለ በኮሜንት አስቀምጡልኝ። አመሰግናለሁ። ወደ ጥያቄያችን እንመለስ። 12ኛ ከታች ከተዘረዘሩት ቃላት ውስጥ ቅጽል የሆነው የትኛው ነው? ቅጽል ማለት ነው። ሀ ርህራሄ፣ ለ ዋሊያ፣ ሐመርሃ አንበሳ፣ መ ዝሆን። ይሄ ሀ ርህራሄ የሚለው መልስ ይሆናል። ዋሊያ ምንድነው? ስም ነው፣ የእንስሳ ስም ነው። አንበሳም የእንስሳ ስም ነው። ዝሆንም የእንስሳ ስም። ስለዚህ በቀላሉ ርህራሄ የምንለው ግን ቅጽል ነው ማለት ነው። 13ኛ ከሚከተሉት ውስጥ የቃል ክፍላቸው ስም የሆነው ስብስብ የትኛው ነው? ከሚከተሉት የቃል ክፍሎች ውስጥ ስም የሆነ የያዘው ስብስብ የትኛው ነው? ሀ ሰበረ፣ ወቀጠ፣ ቀጠፈ። እነኚህ ድርጊትን ነው የሚያሳዩት። ስለዚህ ግስ ናቸው። ለደግ፣ የዋህ፣ ሩህሩህ እነኚህ ደግሞ ቅጽል ናቸው። ሐመርሃ ክፉኛ፣ ግም፣ ጅለኛ ምናምን እነኚህ ደግሞ ስም አይደሉም። በቀለ፣ ወንበር፣ ድንጋይ ግን ምንድን ናቸው? እነኚህ ስም ናቸው። 14ኛ መባቻ ለሚለው በፍቺ ተመሳሳይ የሆነው ቃል የቱ ነው? ምን መባቻ? መባቻ የምንለው ቃል ትርጉሙ ማለት ነው። ሀ መጨረሻ፣ ለ መጀመሪያ፣ ሐመርሃ መግቢያ፣ መ መስሪያ። ይሄ መባቻ የሚባለው ነገር ትርጉሙ መጀመሪያም ይሆናል መግቢያም ይሆናል። ግን ደግሞ ይሄ መግቢያ የሚለው ይበልጥ ያስኬዳል ይመስለኛል። ብቻ ሪፈር አድርጉና ግን ያገኘሁት እኔ መግቢያ የሚለውን እንትን ፍቺ ነውና እስቲ እናንተም እንትን ሪፈር አድርጉና ንገሩኝ ማለት ነው መልሱ። 15ኛ ጨለማ ብለን ብርሃን ካለን ተከዘ ብለን ዳሽ እንላለን። ሀ አዘነ፣ ለ ፈዘዘ፣ ሐመርሃ ፈነደቀ፣ መ ዘለለ። እዚህ ጋር ማየት ያለባችሁ ጨለማ ብለን ብርሃን ካለን ጨለማና ብርሃን ተቃራኒ ናቸው አይደለ? ስለዚህ ተከዘ ብለን እንደምንለው ፈነደቀ ምናምን። ስለዚህ ሐመርሃ ፈነደቀ የሚለው መልስ ይሆናል ማለት ነው። 16ኛ ከሚከተሉት በራስ የህይወት ታሪክ ውስጥ ከማይካተተው የትኛው ነው? መግባት የሌለበት በህይወት ታሪክ ሲጻፍ መግባት የማይገባው ማለት ነው። የእናትና የአባት ስም ይሄ ይገባል። የራስ ስምና የትምህርት ሁኔታ ይሄም ይገባል። ሐመርሃ ባለ ታሪኩ የሰራቸው አኩሪ ተግባር ይሄም ይገባል። መ የቤተሰብ አጠቃላይ ተግባር ግን ይሄ ግን አይገባም። እዚህ የህይወት ታሪክ ሲጻፍ አይካተትም።
የቤተሰብ አጠቃላይ ተግባር የማይገባ ነገር ነው ማለት ነው። 17ኛ ከሚከተሉት ውስጥ የሰላምታ ደብዳቤ አካል ያልሆነው። ለአንድ ሰው ሰላምታ ስታቀርቡ በቃ መግባት መጻፍ የሌለባችሁ ነገር ማለት ነው። ሀተታ ይሄ ያስፈልጋል። ለመግቢያ ይሄም ያስፈልጋል። ሐመርሃ ጉዳዩ ይሄ ግን አያስፈልግም። መደምደሚያ ይሄም ያስፈልጋል። ስለዚህ ትክክል ያልሆነው ምንድነው? ሐመርሃ ጉዳዩ። ይሄ ጉዳዩ ምናምን ብላችሁ ምጽፉት ደብዳቤ ሰላምታ ሳይሆን የሆነ ለስራ ቅጥር ወይም ደግሞ ለተለያዩ ጉዳዮች ለድርጅቶች የምታስገቡ ነገር ሲሆን ነው እንጂ ለጓደኛችሁ ምናምን ይገባ ደብዳቤ ላይ እነኚህ ጉዳዩ ምናምን ተብሎ አይገባም ማለት ነው። የልጅቷ ከብቶች ሰቡ የተሰመረበት ቃል አውዳዊ ፍቺ ምንድነው? ሰቡ የሚለው ቃል ትርጉሙ ምንድነው ነው ጥያቄ። ብዛታቸው 70 ሆነ። ለመጠናቸው አነሰ። ሐመርሃ ሰውነታቸው ደለበ። ሰውነታቸው መነመነ። ትክክለኛው መልስ ሐመርሃ ሰውነታቸው ደለበ ወይም ወፈሩ ማለት ነው። ሰቡ ማለት ወፈሩ እንደማለት ነው። ጥያቄ ቁጥር 19 ሰውየው ታላቁን መጽሐፍ እያነበበ ነው የሚለው አረፍተ ነገር ውስጥ በየትኛው ጊዜ የቀረበ ነው? ሰውየው ታላቁን መጽሐፍ እያነበበ ነው አይደለ? ይሄንን ቃል መጽሐፍ እያነበበ ነው የሚለውን አስምሩበትና በአሁን ጊዜ፣ በትንቢት ጊዜ፣ ሐመርሃ በኃላፊ ጊዜ፣ በመጪ ጊዜ። ሰውየው ታላቁ መጽሐፍ እያነበበ ነው። መቼ? አሁን ነው እያነበበ ነው አይደለም ይላል። ስለዚህ አሁን የአሁን ጊዜን ነው የሚያሳየን ማለት ነው። ትክክለኛ መልስ ይሆናል ማለት ነው። 20ኛ ከታች ከቀረቡት ውስጥ የልብ ወለድ አላባውያን ያልሆነው የትኛው ነው? የልብ ወለድ አላባዊ ያልሆነው ማለት ነው። ግጭት ነው። ለጭብጥ ነው። ሐመርሃ ታሪክ ነው። ተለዋዋጭነት ግን ደግሞ አይደለም ማለት ነው። ስለዚህ ትክክለኛው መልስ ይሆናል ማለት ነው። ስለ ልብ ወለድም የተደረገው ቪዲዮ አለ፣ ገብታችሁ ማየት ትችላላችሁ። ይበልጥ ለእነዚህ ለ8ኛ ክፍልም ሆነ ለ6ኛ ክፍል ፈተና ወሳኝ የሆኑ ቪዲዮዎች ናቸው። ገብታችሁ ማየት አለባችሁ ግዴታ። ከዚህ ቪዲዮ በኋላ ገብታችሁት ለዛሬ በዚህ ላይ እናብቃና በቀጣይ ደግሞ በፓርቱ ከጥያቄ ቁጥር 21 ጀምረን እስከ 36 ለማየት እንሞክራለን። ከዛ ደግሞ በፓርት 3 ደግሞ ከ37 ከግጥም ጥያቄዎች ከ37 አንስተን እስከ 40 ድረስ የምናየው ይሆናል። ወይም ይሄን ነው አንድ ላይ በፓርት 2 ይዤላችሁ መጣ ይሆናል። እስከዛው ድረስ ቸር ቆዩልኝ።